guys, ዛሬ የምሰራላችሁ ቪዲዮ አሜሪካ ከመምጣታችሁ በፊት ምን ማድረግ አለባችሁ የሚለው ነገር number 2 or part 2 ነው። ዛሬ የምነግራችሁ እንደተለመደው 3 ነገር ነው። ባለፈው 3 ነግሬያችኋለሁ። ትንሽ ቢዚ ስለነበርኩኝ ነው እስከ ዛሬ ቪዲዮ ያሰራሁላችሁ። ለዛም sorry። ሌላው ነገር የምላችሁ ባለፈው ከነገርኳችሁ ነገሮች ሌሎች ተጨማሪዎች የምላቸው አንደኛ ላንጉጅ ነው። ላንጉጅ by any means ቢያንስ common sense የሆኑ ነገሮችን ማወቅ አለብን። ምክንያቱም እዚህ ሀገር ከመጣን በኋላ ወላ ሀበሻ ቤት ብትሰሩ ወላ ነጮች ቤት ብትሰሩ ቋንቋ ማወቅ አለባችሁ። እዚህ ሀገር የስራ ቋንቋ የሚባለው እንግሊሽ and ስፓኒሽ ነው። ስለዚህ ከሁለት አንዱን ቋንቋ በደንብ መናገር አለባችሁ። የግድ ስኩል ላይ ምናምን መሄድ የለባችሁም። በፊልም በዘፈን ምናምን ራሳችሁን ማዳበር መቻል አለባችሁ። ሌላው ነገር ደግሞ ኢንዲፔንደንት መሆን አለባችሁ። ኢንዲፔንደንት መሆን ማወቅና በተግባር ማሳየት አለባችሁ። እዚህ ከመጣችሁ በኋላ ወላ እናቴ ያለች አባቴ ያለ ላይክ ማውቀው ሰው አለ ምናምን የሚባል ነገር እዚህ ሀገር አይሰራም። በቃ ራሳችሁን በራሳችሁ ሰርታችሁ ስኩልም ከሄዳችሁ እየሰራችሁ እየተማራችሁ ነው የምትኖሩትና በተቻለን አቅም ኢንዲፔንደንት መሆን መቻል አለብን። ማለት ብትፈልጉም ባትፈልጉም ግዴታ ነው። እዚህ ሀገር ምንም ጥርጥር የለውም። በቃ ግዴታ ነው። እናቴ ያለች ስፖንሰር ያለ አባቴ ያለ ብላችሁ ጭራሽ እንዳታስቡ። አይታሰብም። በቃ ምንም ሁላችሁም ራሳችሁን በራሳችሁ ነው የምታወጡትና መጠንከር መቻል አለባችሁ። በቃ ኢንዲፔንደንት ላይክ ስትሮንግ መሆን መቻል አለባችሁ። ሌላው ነገር ደግሞ ላይሰንስ ይኖራችሁ ማለት ሳይሆን ያው ኢትዮጵያ ያለ ላይሰንስ እዚህ አይ ቲንክ ኢንተርናሽናል ወይ ምናምን ከተቀየረ እሱን ፕሮሰስ ብዙም ባላውቀውም ግን ቢያንስ እንኳን እጃችሁን ላይክ መልመድ መቻል አለባችሁ። ላይሰንስ ኖራችሁ አልኖራችሁም ኢትዮጵያ ቢያንስ እጃችሁን በደንብ ለምዳችሁ መምጣት አለባችሁ። እዚህ ልክ እንደመጣችሁ መኪና እንድትይዙ ማለት ነው። ምክንያቱም እዚህ ሀገር ያው መኪና እግር ስለሆነ ማለት ነው። እንድቀጥልላችሁ የምትፈልጉ ካለ እዚህ መታችሁ አዲሶች እኔ ከማውቀው እኔ ብዙ አመት ኖሬ አይደለም ግን ከማውቀው ከማየው ሰው ከሚመክረኝ ምናምን እንድነግራችሁ የምትፈልጉት ነገር ካለ ኮሜንት ላይ ስቲል ላይ ኮንቲኒው ኦር ፓርት 3 ማለት ትችላላችሁ። እዚህ ከመጣችሁ በኋላ ደግሞ ምን ማድረግ አለባችሁ ኢቭን ኢትዮጵያ ሆናችሁ ራሱ ምን አይነት ኮርሶች እንደም ኔክስት ፓርት የሚሆነው ምን አይነት ኮርሶች መውሰድ አለባችሁ የሚለው ነገር ነው የምነግራችሁ። ባይ